ወይኔ ወይኔ ወይኔ! ዛሬ ማሳያችሁን ቤት ጋይስ መቼም አታዩት። ምን እንደሚያክል ላምበርጊኒ፣ ፌራሪ ይሄን የሚያክል ወጥ ቤት ብቻ ተውት። እና ደግሞ ስንጎበኝ ያጋጠመንን ጉድ አሳያችኋለሁ ጋይስ፣ ከኛ ጋር ሁኑ። በዓለም ላይ ካሉ ቢሊዮነሮች አንዱ ሁሉንም የግል ንብረቶቹን 26000 ስኩዌር ሜትር ቤት፣ የቅንጦት ዕቃ፣ ኃይሉን፣ ስራውን በሚያስገርም ሁኔታ ነበር ያጣው። እንዴት ሊያጣ ቻለ? ለዛውም የተወሰኑ ባለጸጎች ብቻ ሊያሳኩት የሚችሉትን ቅንጡ መኖሪያ ቤት፣ ስራውን፣ መኪኖቹን በአንድ ጊዜ ነበር ያጣው። በ2022 ይህ ቅንጡ መኖሪያ ቤት በአንድ ሌሊት ተያዘ። ያገኘውንም በቢሊዮን ዶላር የሚገመት ብር በቀላሉ ጠፋ። ይህም ሰው ያልነበረው አልነበረም። ላምበርጊኒ፣ ፌራሪ፣ ሮልስ ሮይስ ግን በድንገት ሁሉም ነገር ተያዙበት፣ ጥሎም ሄደ። ይህ ብቻ አይደለም። የቤቱ ጌም ዞን፣ ቲያትር፣ መዋኛ ገንዳዎች፣ ትልቅ ወጥ ቤት እና የመሳሰሉትን ሁሉ በወንጀል ምክንያት ነበር ያጣቸው። እየጎበኘን ባለንበት ሰዓት ላይ ወደ ቅንጡ ቤት አንድ ሰው ሲመጣ አየን። በድንገትም ሰውየውን አየነው። ወይ ጉድ! ከዛም እየሮጥኩኝ ሸሸው፣ ወደ ጫካ ውስጥም ገባው። ጓደኞቼ ግን እዛ ቀርተው ነበር በድንገት እና ሜሴጅ ብልክ ራሱ አይመልሱልኝም ነበር። ይህን ሁሉ በዚህ ቪዲዮ አብረን እንመለከታለን። ቀናችንን የጀመርነው በሌላ በተተወ ተመሳሳይ ቤት ነበር። እናም ፌራሪ፣ ሮልስ ሮይስ ሌሎችንም ስብስብ አይተናል። እንግዲህ ሰብስክራይብ በማድረግ ቪዲዮን ይጀምሩት። ከኛ ጋር ሁኑ። እንዴት ናችሁ ጋይዞች? ዛሬ በሲሊን ቴልስ ተገኝተናል። እንግዲህ ዛሬ ከኤክስፕሎረሮች ጋር እየጎበኛን እንገኛለን። ዛሬ አንድ የተተወ መኖሪያ ቤት እንጎበኛለን። ቅድም ግን ያያችሁት ምን ይመስላችኋል? ያው የግለሰብ መኪና ስብስቦች ናቸው። እንዲህ እንደ ቀልድ እኮ ብድብድ እነ ሮልስ ሮይስ እነ ላምበርጊኒ ጽድት ያለ መኪና ነው ያየነው። ወቸው ጉድ! እስቲ ለማንኛውም እንሂድ። ዛሬ በእንግሊዝ ሀገር ውስጥ አንድ የማይፈቀድ ቦታ ጥሶ መግባት እንግዲህ በወንጀል ያስጠይቃል። ብዙ መታየት የለብንም። በቃ ቶሎ እንግባ፣ ወደ ውስጥ እንግባና እንጎብኝ። ያው እንደሚያስጠይቀን ብናቅም ያው ዝም ብለን ደፍረን ገብተናል። ባለቤቶቹ ኃይለኛ ሊሆኑ ይችላሉ። እስቲ ዝቅ በል መጠንቀቅ ነው እንግዲህ ስንገባ። ዋው! ባለቤቶቹ የሉም? ምን ሊኖሩ ይችላሉ። ዋው! ዮ ብራዘር አባት ዋይ! ታየዋለህ? እንደ ቀልድ ስማ፣ ታየዋለህ? መኪናውን ያበደ ነው። እንግዲህ እዚህ ጋር እንደምታዩት የወዳደቁ የሮልስ ሮይስ እቃዎች አሉ። ጎማዎች፣ መለወጫዎች ይመስሉኛል። አይ ቲንክ ወዳድቀው ምናምን እዚህ ጋር አሉ። አባቴ እንደ ቀልድ ብራዘር። መግቢያው ጋር ካሜራ አለ መሰለኝ። መግቢያው ጋር ካሜራ አለ። ተጠንቀቁ። ሾጣጣ ነገር ነው ቦታው፣ ግን ካሜራ አለ። ካሜራ በርቷል። ግን የ2010 ካሜራ ይመስላል። ህንጻው ግን እኮ አዲስ ነው የሚመስለው። የሆነ ክፍት ነገር ግን ቀርቷል። እዚህ ጋር ምንድነው? አንድ ሰው ሰብሮ ገብቶ ሊሆን ይችላል። ሊሆን ይችላል። ፌራሪ የሆነ ሰው ፖሊስ አየን እንግዲህ። ኧረ አንድ ሰው ያለ ይመስላል እዚህ ጋር። ኧረ አንድ ሰው ወደኛ እየመጣ ነው። ኧረ ቀስቀስ ተደበቁ።
ወደኛ እየመጡ ይመስላል። ወደኛ እየመጡ ትልቅ ሰው ይታየኛል። ወይ እንደኛ አሳሽ ናቸው ወይ ባለቤት ሊሆን ይችላሉ። ተመልከት፣ የጭነት መኪና ይዘዋል። ወይ መኪና ሊያነሱ የመጡ ይመስለኛል። ታየዋለህ? እነማን ሊሆን ይችላል? ሄደን እናናግራቸው እንዴ? እንድንቀርጽ እኮ ሊፈቅዱልን ይችላሉ። አረ ተው፣ ሊናደዱ ይችላሉ። እንደውም ሊያስጠቁሩን ይችላሉ። ምናልባት ግን መኪናዎቹን እያስወገዱ ወይም ደግሞ እያነሱ ሊሆን ይችላል። ተበላን። በቃ ሳያዩን ቶሎ እንውጣ። ውጣ። ቶሎ ሳያዩን እንውጣ። ቶሎ በል። ኧረ በስመ አብ። ኦኬ፣ በቃ መኪናውን ሊያነሱ ይችላል። እስካሁን መኪናቸው አልሄደም። ያው በማይጠራጠሩበት ቦታ ርቀት ላይ እንገኛለን። ደርሰናል። ታያላችሁ መኪኖቹን። ለቀልድ አልፈናቸው እንግዲህ መተናል። ግን ልናናግራቸው ብንሞክር አሪፍ ነበር። ወደ ውስጥ እንግዲህ መግባት አልቻልንም። ቦታውን እያጸዱ ነበር። እንግዲህ ቦታው ላይ ጠበቃዎች፣ ፖሊሶች ምናምን አሉ። አስፈሪ ነው እንግዲህ ቦታው ላይ እንትን ማለት። በሚያሳዝን ሁኔታ ደግሞ አንድ ሰው እንደሞተ ሰማን በተለያዩ እንትኖች። ስለዚህ ቦታው ላይ ብዙ ሰዎች አሉ፣ ጠበቃዎች፣ ፖሊሶች አሉ። ሌላ ጊዜ ልንገናኝ እንግዲህ እንችላለን። እስቲ ሰው በሌለበት ጊዜ እንገናኛለን። እንግዲህ ተመልሰን መተናል። ቦታው ላይ ድሮን አለ፣ ታዩታላችሁ። እንግዲህ ለማየት እየሞከርን ነው። ወደ ውስጥ እየገባን ነው በጀርባ በኩል አድርገን። እንግዲህ ሳሩ ከመጠን በላይ ነው ያደገው። በስማ ውሃ ማጣሪያ ምናምን፣ የኤሌክትሪክ ጥገና ምናምን ነገሮች ይታያሉ በግልጽ። ቦታው ጭጋጋማና እርጥብ ነገር ነው። ከኛ በፊት ግን አንዳንድ ሰዎች መጥተዋል እዚህ ጋር ትላንት ይመስለኛል። አዎ የመጡ ይመስለኛል። አይ ቲንክ እስቲ ከመበላሸቱ በፊት እንውጣ። ያው መሰላል አግኝተናል። እስቲ እንወጣጣና ቀስ ብለቀስ ከዚህ ሹል ጫፍ ላይማ መዝለል የማያስፈልግ ከባድ ነው። እዚህ ጋር መጽሐፍት ለመረጋገጫ ተጠቅመውባቸዋል። በስማ ቀስ አረ ነገር ግዙፍ ነው ታየዋለህ። ቀስ አረ ያበደ ነው። በዚህ መጠን ያላየውም እስከዛሬ። ጎን ለጎን መሄድ አለብን እንዳንለያይ። ከኔ ጋር ቀስ ብላችሁ ግን በስብሷላ። እኔ አላምንም ከምሬ ነው። አንተ እንዴት አባቱ ነው የሚያምረው። በስማ የእግር ኳስ ሜዳ ነበራቸው፣ የተለያዩ አይነት ሜዳ ነበራቸው። ይህ ማለ አሜሪካ ለሽያጭ ማይቀርብ ኖሮ በስማ ዋው ወደ በስብሷል። ያው እዚህ ጋር ታይታላችሁ። የበሰበሰ ውሉ እንዳለ ቦታው በስብሷል። አረ ተመልከት፣ በውስጥ በኩል አንተ ጂም አለ። ወይኔ በእግዚአብሔር ስም አንተ እንዴት ነው የሚያምረው! ይሄን የሚያክል ጂም ተስፋ እናድርጋለን አንድ ቀን እኛም እንደዚህ አይነት እንደምንገነባ እንዳንታይ። አሬ ደግሞ ገንዳ ነው። ና ካሜራ አለ፣ ተጠንቀቁ። ካሜራዎቹ ራሱ ሽርድር ሰርተዋል። በስማ በጣም ቆይቷል ማለት ዝግ ነው በሩ። ዝግ ናቸው መሰለኝ። አይ ቲንክ ዝግ ነው። አዎ መስኮቱ ራሱ እርጥብ ነው። በስማ ቦታው ጭግግ ያለ ነው። እርጥብ ነው መስኮቱ ታየዋለህ። እዚህ ጋር ጃኮዚ ያለ ያንጸባርቁ ምልክቶች ይታዩኛል። የመዋኛ ገንዳ ይመስላል ቅድም እንዳየ ነው። ወይኔ አምላኬ! እሬ ቦታ ግዙፍ ነው። እኔ እንደዚህ አይነት ቦታ አይቻል አቅም በጣም ከመጠን በላይ ነው። እውነት በጣም ትልቅ ነው። የመስኮት ፍርግርግ ይታያል። ራባት ያበደ ነው። የአዲስ ካሜራ ሊሆን ይችላል። ተጠንቀቁ። ያው በትክክል እያየኝ ነው። አዲስ የገጠሙት መሰለኝ። የሆነ ሴንሰር ካሜራ ይመስላል። ሁሉም እንጠንቀቅ። ከምር
ኧረ ካሜራ ዋው 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 ቺ ታይዋለህ መኖሪያ ቤቱ ኧረ የሆነ የደውል ማንቂያየት ፎቶ አንስቶና እርግጠኛ ድምጽ እየሰማው ነው ምንድነው ድምጽ የሆነ ታይዋለህ መኖሪያ ቤቱ ኧረ የሆነ የደውል ማንቂያየት ፎቶ አንስቶና እርግጠኛ ድምጽ እየሰማው ነው ምንድነው ድምጽ የሆነ ድምጽ እየሰማው ነው እንደ እንግሊዝ ሀገር ውስጥ ሆነ ያለ ነው ብራዘር ማንም ሊቃወምን አይመጣም ኧረ እየጮኸ ነው ነገር ታይዋለህ በስማም ይሄ ከጀርባው ኧረ በጣም ትልቅ ነው ወደ ውስጥ እንዴት መግባት እንችላለን ኧረ እስቲ እንዴት መግባት እንደምንችል ዋው አገኘን ቦታ እዚህ ጋር ክፍት ነው ተከፈተ መስታወቱ ይሄው መግቢያው ይሄ ነው ጀግና ልጅ ይላል አገኘን መግቢያ እንግዲህ ያየነው ነው እንግዲህ ወደ ውስጥ መግቢያ መንገዱን እንዳያችሁት አግኝተናል ምንም መጥፎ ነገር አላረግንም አልሰበርንም እንግዲህ እንትኑን አግኝተናል ይሄ ገንዳ ነው አትቀልድ ግን ያልተጠነቀቀ ይመስላል ያው ይሄ መጫወቻ ገንዳ ነው ፍሉዋ ምናምን አልደስማ አንተ ግምት ብሏል እኮ እስኪ በሰብስ እንደዚህ በስማም የሚገርመው ሊያልቅ ነበረ ግን አላለቀ የእግር አሻራዎች አሉ እዚህ ጋር የኮንክሪት የእግር አሻራ አላለቀ ኧረ ቤቱን ያበደ ነው በስማም ዋው አንዳንድ የመጫወቻ ስፍራዎች አሉ የህፃናት እንትን መዣዣያ ቦታዎች ጅዋጅዌ ቦታ አለ ኧረ ይሄ ቢግ ከምር አስደንቆኛል ኧረ ይሄን ቦታ ተመልከተው ያው እንግዲህ የህፃናት መጫወቻ እስቲ ትንሽ ደግሞ እንዝናና ከመጣን አይቀር እስቲ ተመልከት እንግዲህ እስቲ 3 2 1 ጁ አባት ኧረ ሞክረውና ሲጸዳ ከምር ከምር ይጸዳል ይለያል ነው ማለት እቺ ደግሞ ያው መንጆዋጆያ ነገር ትመስላለች እዚህ ከመጣንማ ትንሽ መወዛወዝ አለብን ይለያል ነው ማለት ዋው 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 ጋይስ ዋው እዚህ ጋር ደግሞ መንሸራተቻ ስላይድ አለ እስቲ መሞከርማ አለብን እዚህ ድረስ መጥተን ዋው 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 አተከምር ያስደስታል ይህ እኮ በጣም ትልቅ ነው ከምር ደግሞ ምን ያክላል እዚህ ጋር ደግሞ ሌላ አይነት ህንጻ አለ ምን እንደሆነ አላውቅም ግን ሌላ አይነት ህንጻ አለ የሆነ የቀረ ነገር አለው የግንባታ ቁሳቁሶች ይታያሉ አስፈሪ ቦታ ነው እንዴት አባቱ እንደሚያምር ይዩት ስማ በእውነት ከምር ግዙፍ ነው ታይዋለህ ያ እንግዲህ እንደምታየው ዚፕ ላይነር ነገር ይመስላል በጣም መጫወቻ ስፍራ አለው እዚህ ጋር አባት ሆን ከልጆቼ ጋር ጫወታለሁ እዚህ ጋር ይዋኛለሁ እስቲ እንግባና ደግሞ ካሜራዎች እንግዲህ የሉም ብለን እናስባለን ውስጥ እንግባ ቀስ ብለ አግሬ ገባን ግን ባለቤቱ ማን ነበር ስሙ ሮበርት ቡል ሲሆን በአንድ ወቅት በእንግሊዝ ቢሊዮነር ከነበሩ ሰዎች አንዱ ነው እንግዲህ የተወለደው በ1966 ዓ.ም ነበረ ከዛ ወደ ኢንዱስትሪ ልማቶች ወደ ተለያዩ ስራዎች ንግዶች ገባ ከዛ በኋላ እንግዲህ እነዚህ ኢንዱስትሪዎች እያደጉ ሲሄዱ እንደ ሪል ስቴት
ቅንጡ መኖሪያ ቤቶችን እየሰሩ ወደ መሸጥ ንግድ በእንግሊዝ ሀገር ውስጥ መግባት ችሏል። እንግዲህ ይሄን ሁሉ ለማድረግ ምንድነው የተጠቀመው? የገፉ ሰዎችን ባለሀብቶችን በፕሮጀክት ውስጥ በማስገባት እንግዲህ ፕሮጀክቱን ስኬታማ ለማድረግ ተጠቅሟል። በጣም የሚገርም ነው። እንግዲህ በሀገሪቱ ውስጥ ትልቅ የተባለ ኩሽና ቤት፣ ቦሊንግ ሃውስ፣ መጫወቻ ቤት ነበረው። ብዙም ሳይቆይ አበዳሪዎቹ መክፈል እንደማይችል ሲገነዘቡ አንደኛው ከአየርላንድ በጣም አደገኛ ከሆነ ከተደራጀ የወንጀል ቡድኖች ወይም ደግሞ ከካሃን ካርቴል ጋር በተቆራኘ እንደሆነ ተነግሯል። ይህ ማለት ከአየርላንድ የወንጀል ቡድኖች ጋር እንግዲህ ተጣምሮ ሲሰራ እንደነበር፣ አበዳሪዎቹ አንዳንዶቹ በወንጀል የተዘፈቁ እንደነበሩ፣ በተለያየ አይነት የወንጀል እንትን ውስጥ እንደነበረ እንግዲህ ይህ ለአንዱ ለማሽቆልቆሉ ምክንያት ነበረ። እንግዲህ በድንገት በአንድ ሌሊት ቅጽበታዊ በሆነ ሁኔታ ሊወድቅ ችሏል። በፍርድ ቤትም እንግዲህ በንግድ በተባባሪዎቹ እንደተታለለ በሚያምናቸው ሰዎች እንደተከዳ ተነግሯል። ታየዋለህ ቤቱ መብራቱ ምናምን እየሰራ ነው። እዚህ ጋር ግን የሆነ የምግብ ስብስብ አለ። አንድ ሰው ግን አለ እዚህ ጋር እየኖረ ያለ ሰው አለ። በቅርብ እዚሁ የሚያድር ሰው አለ። ታየዋለህ ቤቱ በስመ አብ ስፋት። እዚህ አይ ቲንክ ፌራሪ ነበረ፣ የተለያዩ መኪናዎች ነበሩ። እዚህ ውሻ ነበረ፣ የሆነ ጋራጅማ ይመስላል ጋራጅ ነገር ነበር። ወገኖች ይህን ቦታ ታይታላችሁ። እንግዲህ ምንጣፉ የነዛ ሰዎች አይነት እንትን ይመስላል። ሁሉም ነገር ግን አንዴ ያው ቀርቷል። አረ ያበደ ነው ከምር ግን ያበደ ነው። ቤቱ ይለያል ነው ማለት በጣም ጥሩ ቤት ነው። በጣም እኮ ነው የሚያምረው። እይታውን ታየዋለህ። ወደ ውጭ ተመልከት። ይህ ትልቅ ንብረት ነው ከምር። ሰዎች እንደዚህ አይነት አይታችሁ ታውቃላችሁ? እንደዚህ አይነት ቤት እዚህ ነበርና ደግሞ በየቦታው ካሜራ አለ። ግን ያበደ ነው። ዋው 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 ዋው! ወይኔ አምላኬ! ግን የማንቂያ ደውሎች ሊኖሩ ይችላሉ፣ ተጠንቀቁ። በእርግጠኝነት አሉ፣ እስካሁን አልጠፉም ብዬ አስባለሁ ማንቂያ ደውሎች። እንዴት ነው የሚያምረው! ይህ እንግዲህ ጠፍቷል። የማንቂያ ደውል ነበረ። ደግሞ ቀዝቀዝ ያለ ቤት ነው። ደስ ይላል። አስደናቂ ነው ከምር። እኔ ደንቆኛል። ይኸው እይታው ራሱ እንዴት እንደሚያምር። ሁሉም የቤት እቃዎች አሉ፣ አንድ የጎደለ የለም። ዋው ያበደ ነው ከምር። ወይኔ አምላኬ! ወይኔ አምላኬ! ዘመናዊ ቤት አይደለ እንዴ ውስጡ? እዚህ ጋር በጣም ትንሽ ቆሸሽ ብሏል። ምንድን ነው ይህን የመሰለ ቤት ላይ ቆሻሻ? እዚህ ጋር ቲቪ ማስቀመጫ አለ። ውስጡ ግን ከምር አስደናቂ ነው። ሌላ ታሪክ። እብድ ክፍል እያየው ነው አምላኬ። በስመ አብ! ዋው 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 ዋው! ወለሉ ላይ እንግዲህ አንዳንድ ነገሮች ይታዩኛል፣ ግን ችላ ተብሏል ቤቱ ከምር። ይሄን የመሰለ ቤት ስማም! ደግሞ ስፋቱ ይሄ በህይወቴ ካየኋቸው ኩሽናዎች ከምር ትልቁ ነው። ማመን አልችልም ከምር። እንደዚህ አይነት ኪችን፣ ያበደ ኪችን አይቻልም በእርግጠኝነት። ይህ መመገቢያ ክፍል ነው። ወደ ውስጥ እናየዋለን በኋላ ላይ። ወይኔ አምላኬ! አስማም! እይታው ጣራውን ታዩታላችሁ። መስታወት ነው። እስቲ ወደ ላይ ፎቅ አለ፣ እንወጣለን።
ቴሌቪዥን ታዩታላችሁ። ቴሌቪዥን አለ። የመኪና ስብስቦች መጽሐፍ ከዚህ እያየኗ ሲገዛ የነበረው ጀለስ ግን ቆይቷል ትንሽ። ዋው ጣራው ያበደ ነው። ሁሉም እዚሁ ነው ያለው። ምንም የተነካከ የጎደለ ዕቃ የለም። በእርግጥ አምላኬ ያሬ አስደናቂ ነው። እኔ በህይወቴ ከምር ካየኋቸው ትልቁ ኩሽና ነው። በፊት እንደዛ ይቻላል። አረ እንዴት ያለ ቦታ ነው! እንደዚህ አይነት ቦታ ይኖራል ገምተህ ታውቃለህ? አረ እኔ አላውቅም። የአንተ ቤት ቢሆን የአንተ ወጥ ቤት ቢሆን አስበዋል? አረ ይበዛብኛል። ይሄን የሚያክሉት ግፍ እኮ ነው። አዎ እዚህ ትላልቅ ቦታዎች አሉ ይመስለኛል። ታያታላችሁ። በዚህ መጠን ወጥ ቤት እስቲ አድርግልኝ። የወይን ብርጭቆች አሉ። ሁሉም ነገር እዚሁ ነው ያለው። ባዶ ነው። መሳቢያዎቹ ባዶ ናቸው አንዳንዶቹ። ስልክ አገኘ። ስልክ አለ እዚሁ። አንድ የሁሉን ነገር የተወ ሰውየው። እስቲ ኩሽናዎች፣ መታጠቢያ ቤቶቹንም እናያለን። ዋው! እዚህ ነበር የፍቅር ቀጠሮዬን ማቅረብ። ከምር እንዴት ነው የሚያምረው! ብራዘር ጨለልኩኝ እኮ ከምር። ምን ጊዜ እንደተቀመጠ ባላቅም ኮኪስ አገኘው ብራዘር፣ የሚበላ ነገር። እስቲ ውሃው ይሰራል። ያልታጠበ ድስት ምን ያክል እንደተቀመጠ ይልኝ። በጣም ቆሽሿል፣ ግን አሁንም በጥሩ ሁኔታ ላይ ያለ ይመስላል። ኮኪስ ደግሞ የቸኮሌት ነው። እኔም በህልሜም መሰለኝ እኮ ግራ ገባኝ። እዚህ ምንም የለም። ቀዝቃዛ አይነት ነው። ቀዝቀዝ ይላል። ማይክሮዌቭ ባዶ ነው ያሉ። እዚህ ብዙ ከረሜላዎች አሉ እንደምታዩት። ካየሁት ትላልቅ ክፍል ግን ይሄ ይለያል። እንግዲህ እዚህ አንድ መጠጥ ብቻ ነው ያለው፣ ሌላ ምንም የለም። እንደምታዩት ማዮኒዝ ምናምን አለ ፍሪጅ ውስጥ። ባዶ ነው። ምንም የለም። ደግሞ ሲለይ ፈርኒቸሩ ምናምን ግራ ነው የሚያጋባው ከምር። ስንት ደግሞ ሌላ ሳሎን አምላኬ። እዛ ጋር ገንዳ አለ። ሚረሩ ሲያምር፣ መስታወቱን ተመልከት። ዋው ከምር ያበደ ነው። ማርሽሜሎ አገኘን ወለሉ ላይ እንደምታዩት። በጣም ዘመናዊ ቤት ይመስላል። ታውቃለህ? ዘመናዊ ቤት ነው ካየኋቸው። የሚያምር ቤት ነው፣ ቀለል ያለ ቤት። እንግዲህ እዚህ ጋር መጽሐፍቶች ምናምን አሉ። እንግዲህ ወጥ ቤቱ እንዳሳየዋችሁ ይሄንን ይመስላል። ያላየ ነው የለም። ቦታውን ተመልከቱት። እንዴ ወደፊት ላይ ያለን ነው እየመሰለን ያለው። በጣም ትልቅ ቤት ነው። የወጥ ቤት ነው። ተመልከት። እንዲህ አያስገርምም? ነው ወደዚህ በደንብ እየተዘዋወርከው። ከምር ይኸው ለወጥ ቤት ነው። እኔ አላም ምን አይነት መኖሪያ ቤት ነው? ማይ ጋድ በጣም ነው የሚያምረው። ከምር ያበደ ነው።
አንዳንድ ቦታዎች የበሰበሰ ነገር አለው ግን ያምራል። ያው ከረሜላ እዛ ጋር አየን፣ ፍሪጅ ውስጥ እቃ እንዳለ አየን። የቀለድክ ነው? ኧረ አይደለም፣ ሂድና ያው ከምር በጣም ነው የሚያምረው። እስቲ ሌሎቹን ክላስ እንጎብኝ። አይ ቲንክ ይሄ እንግዳ ምናምን ማረፊያ ይመስላል። መብራት የለውም እንዴ? እዛ ጋር መብራቶቹ ይሰራሉ። ቢያንስ አንዳንዱ መብራት ይሰራል። ምንድን ነው ይሄ ነገር አልገባኝም። ስማ ከምር ያበደ ነው። ቴብሉ፣ ሶፋው፣ ምኑ፣ ጌጣጌጦቹ ዋው! ወይኔ ይህ ክፍልማ ያበደ ነው። ተውኝ እስቲ። እዚህ ያለውን ሰው ተመልከት። የሚገባው የሚችለው ሰው እንዴ! ዓለም ላይ ያለን ሰው እንዳለ ራት ያበላሉ እንዴ! እስቲ ትልቀቱ። ኧረ ቆንጆ ነው። ጌጣጌጡ፣ ወንበሩ፣ ስፋቱ፣ መመገቢያ ክፍል ያበደ ነው። እስካሁን አለ ደግሞ እንደዛው እንደተዘጋጀ። ስንት ወንበሮች እንዳሉ 1 2 3 እዛ ጋር 4 ቁጠሯቸው። ከምር አይ እንደዚህ አይነት ቻንድሌር አይቻላል። መብራት ከምር አንተ ገራሚ ነው። ግን እንዲህ ይሄ አሁን ተረስቶ ነው መኖሪያ ቤት ቢባል ማን ያምናል? እስቲ ይሄን ኢትዮጵያ ሀገራውን ሄደ ተረስቶ ነው ብትላቸው ያምኗል? አያምኑም። 25 ወንበሮች አሉ። ዋው ከምር ያበደ ነው ከምር። ወደፊት የመጣውን የመሰለኝ በዚህ ዘመን እንደዚህ አይነት ውብ ክፍል አይቻለሁ ማለት ይከብዳል። አያለው ብዬ መገመት ራሱ እስማ ከምር ግን አስደሳች ነው። እውነቱን ለመናገር የክፍል እንደምታዩት ባዶ ነው። እዚህ ግን ሌላ ቴሌቪዥን ሊኖር ይችላል፣ ወይም ደግሞ የአካል ብቃት እንቅስቃሴ ቢያደርጉበት አሪፍ ነበረ። ቲቪ ምናምን ቢኖረው። አምላኬ በስመ አብ። Alright, y'all. I'm gonna run out the front. I think I can grab. ተስፋ አደርጋለሁ ማንም እንደሌለ፣ ምንም ነገር እንዳይበላሽብን። ከፊት ለፊታችን ካሜራዎች አሉ። ምንም ነገር እንዳይፈጠር ጸልዩልን። እዚሁ ቶሎ ፈጣን ፎቶና ቪዲዮ ማንሳት አለብን። እዚህ ጋር ካሜራዎች አሉ። ውስጥ ላይ ምን አለ እንግዲህ ስቶር ይመስለኛል። እንግዲህ እዚህ ጋር ካሜራ ምናምን ስቶር፣ ሴኩሪቲ ምናምን ስታፎች የሚቀመጡበት ነው፣ ቤቱ የሚጠብቁ ሰዎች። ዋው! ግን ማንም የለም እንዴ! ለዚህ ቦታማ ደህንነት ሊኖረው ይገባል። ዋው! ተመልከቱ ወገኖች፣ ተመልከቱ። እዚህማ አንዳንድ ፎቶዎችን ማንሳት አለብን ከምር እንዲህ መጠን በላይ ነው ከምር። መናፈሻውን ታያላችሁ፣ ሜዳው ስፋቱ። ይሄ እንግዳ የሆነ ቦታ ነው ከምር። እዚህ ጋር የፊቱ በር አለ። በጣም ግዙፍ ቤት ነው እንደምታዩት። ይሄኛው የፊት ለፊት መግቢያው ነው። ይህን ተመልከቱ፣ ጥልቀቱ ማለት ነው። እስከ 2ኛ ድረስ አለው። እዛ ጋር ካሜራ ይታየኛል። ተይዘን ደግሞ ዛሬ ቀስ ብለን ከዚህ ጋር ፎቶ እንውሰድ በጥንቃቄ። እዚህ ጋር ግን ያሉት ማንቂያ ደወሎች ማታለያ ይመስሉኛል። እኛ እንዳንገባ ሰዎች እንዳይገቡ አልፈው ይመስለኛል። ምክንያቱም እስካሁን አይሰሩም። ከምር በሮች በሌሉበት ቦታ መሄድ የተሻለ ነው። ምክንያቱም አዛ መጨናነቅም አያስፈልግም። ከምር ያጨናንቃል ቦታው። አንዳንድ ሴኩሪቲ ካሜራዎች አሉ። ምን እንደፈለኩ ታውቃላችሁ? ቶሎ ብዬ ቀረጽ አድርጌ ማውጣት። ከምር ግን ችላ የተባለ ቦታ ነው። በጣም እንግዳ የሆነ ቦታ ነው ያለው። ይህን የመሰለ ግዙፍ ቦታ ተመልሰናል። የምንጎበኛውን ገንዳ አግኝተናል። ገንዳውን ታዩታላችሁ። የዋና ገንዳው
ይህ ቤት በጣም ገራሚ ነው። በስማ አንዳንድ ቦታዎች ላይ አርጅተዋል፣ መበስበስ ጀምረዋል። ያው ኩሽና ገባን። አንዳንዴው እየበራ ነው ታዩታላችሁ። ኦቭኑ እየበራ ነው፣ ግን እዚህ ጋር የበሰበሰ ነገር አለው እንደሚታየው በግልጽ እንደበራ ነው። እስካሁን ታዩታላችሁ፣ ግን ችላ ተብሏል። ውስጥ ላይ እቃዎች አሉ። ዋው ሽንት ቤቱ ስፋቱ ሌላ ታሪክ ነው። ጥሩ መታጠቢያ ቤት ይመስላል፣ ግን እዚህ ጋር ረጅም ጊዜ ውሃ የተቀመጠበት ይመስላል። በጎርፍ ተጥለቅልቋል። የውሃውን ከለር ሰርቷል። እስቲ እንክደነው ወይም ይቅር ማስወገጃ። ሽንት ቤቱ ሌላ ታሪክ። እስቲ ዋኛ ገንዳው ክፍል ነው ተቆልፏል። ተመልካቾቻችን ተቆልፏል የመዋኛ ገንዳው። አምላኬ ግን ከዚህ ይታያል ሌላ ታሪክ። እስቲ እንሂድ። እንዴ ሽንት ቤቱ ላይ በቅሎበታል ተክል፣ የሚበቅል ተክል። አይ ሰፊው ወጥ ቤት። ጓደኞቼ ግን የት ናቸው? ርቆት ሄደዋል። ምን እሺ፣ ማንም የለም እኮ ጓደኞቼም እየቀረጹ ነው ከኔ ጋርና ተበታትነን ያለ ነው። አንድ ሰው ውጪ ላይ ያለ ታዩታላችሁ። ወይኔ ተበላን ዛሬ፣ ወይኔ ተበላን ዛሬ። በፍጹም አይሆን ነገር። ወይኔ ተበላን ዛሬ። ጓደኞቼ ጠፍተዋል መሰለኝ፣ ወደ ላይ ናቸው እነሱ። ከምር ሰዋየው ብራዘር፣ እዛ ጋር ሰው ይታይ። ወይኔ ታይታላችሁ፣ ሰው አለ እዛ ጋር። ወደ እኔ እየመጣ ይመስላል። ሩጥ እንዴ! ከዚህ በፊት የደርሰብኝን አውቃለሁ። እንሩጥ አባቴ ሩጥ፣ እንደባለፈው እንዳንወድ። ሰው አየን። ከምር ይሄ ከባድ ነገር ውስጥ ሊወስደን ይችላል። ቶሎ ሮጠን እንውጣ። ሮጠን እንግዲህ ወተናል። ባለፈው የተከሰተብኝማ ድጋሚ አይከሰትብኝም። ባለፈው እንደዚህ ተይዤ ነበረ እንትን ስንል፣ ጓደኞቼ ግን ወደ ኋላ ቀሩ። እነሱ ቤት ውስጥ ናቸው። ጓደኞቼ ወደ ኋላ ቀሩ። እነሱ ቤት ውስጥ ናቸው። እኔ ወደ መኪናው ተመልሻለሁ። እነሱ የት እንዳሉ አላቅም፣ ምን እንደማደርግ አላቅም። እስቲ እዚህ ጋር አረፍ ወይ እንበልና እንደውልላቸው፣ መልእክት እንላክላቸው። ሰውየው መጥቷል፣ ወደ ውስጥ ገብቷልና ይሄኔ ስላላዩት ወይ ተይዘውም ሊሆን ይችላል፣ እኔ አላቅም። እኔ ብቻ ነኝ እንግዲህ የሸሸሁትና የወጣሁት። ሰውየው እንደምታዩት ሴኩሪቲ ሊሆን ይችላል ወይ የቤቱ ባለቤት መጥቷል። የቤቱ ባለቤት እንኳን አይሆንም። እኔ ወደ ጫካው ሮጬ ወጣሁ። ጓደኞቼ ግን በጣም ነው የሚያናደው፣ እነሱ ውስጥ ናቸው። እንግዲህ እዚህ ጋር እየጠበቅኳቸው ነው። እስቲ ወጣውም ግን ሊሆን ይችላል ብዬ አስባለሁ። ምን ሊደርስባቸው ይችላል? ከባድ ነው። እስቲ መጸለይ ነው እንዳያዙ። እንግዲህ ጥበቃ። ይሄ ጓደኞቼ የቀረጹትን ተጋበዙልኝ። እስቲ ጓደኞቼ የቀረጹት እንግዲህ ጓዶች እየጎበኘን ነው ቤቱን። እንግዲህ የደህንነት ስጋት ሳይደርስብን ቶሎ እንውጣ ከዚህ ቤት። ቶሎ በመጣንበት መንገድ ለመውጣት እንሞክራለን። መብራቶቹን እናጥፋቸውና እንውጣ። የሆነ ሰው መኪና ቆሟል።
አይቶኛል ብዬ ግን አስባለሁ። አይቶናል ብራዘር፣ ተበላን ዛሬ። አይቶናል፣ ተበላን። የት እንደገባችሁ ግን አውቃችኋል? አዎ እኛ ዩቲዩበሮች ነንና ለዩቲዩብ ቪዲዮዎችን እየቀረጽን ነበረ። ኦኬ፣ ግን እኔ የደህንነት ሰው ነኝ። እዚህ በግልጽ ምን እየሰራችሁ እንደሆነ መወያየት አለብን። ምንም ጉዳት የለውም። እኛ ምንም ጉዳት ለማድረስ አይደለም የገባነው። አዎ፣ ግን ማየት አለብኝ ምን እየሰራችሁ እንደነበር ብታሳዩኝ። ማንም እንዳያቸው ፈርቻለሁ። ጓደኞቼን ማንም እንዳያቸው ፈርቻለሁ። ያው 30 ደቂቃ ቆየውን እዚህ እየጠበቅኳቸው። እኔ ውጭ ነው ያለሁት። እስቲ እየደወልኩላቸው ነው። ሄሎ፣ እኔ ውጭ ነኝ። እታያችኋለሁ? የት ነህ? እኔ ውጭ ነኝ፣ ከእናንተ አጠገብ፣ መኪናው አጠገብ ነኝ። ተደብቄያለሁ ከዛፉ ስር። በቃ እኛም እንመጣለን። እኛም አሁን እየወጣን ነው። ሰውዬው ይዞን ነበር፣ አሁን እየወጣን ነው። ድምፁ ከምር አስቂ ነበረ። ዝም ብለን አወራን። ሰውየውም ፈታ ነበረ። እኛ ያው እየቀረጽን ነበር ምናምን አልኩት። ችግር የለውም ምናምን አለ። ያው የቀረጽነውን አሳየነው። እሱም ለመረዳት ሞከረ። የላይኛው ክፍል ግን እብድ ነበር። እግዚአብሔር ይለያል። እንደዚህ አይነት የልብስ ማስቀመጫ ነው አይቼ አላውቅም። ከምር አስደናቂ ነበረ። እየጠራን ነበረ እንግዲህ ያሳየነው። ፈርቼ ነበረ ይንጋተተናል ብለን፣ ያው እንግዲህ ተረድቶናል። ለማንኛውም ግን አሪፍ ጊዜ ነበረን። እውነት ደስ ይላል። ከምር ግን በጣም ፈርቼ ነበረ እንትን ሲለ። ከምር እሱ ሲመጣ ህይወቴን ለማትረፍ ነበር የሮጥኩት፣ ያው ከባድ ነገር እንዳይፈጠር። ከዛ ግን እንደምንም ብለን ሮጠን እሱም ሲይዘን ያለውን ነገር በደንብ አስረዳ ነው። ከዛ በኋላ ያው ተላቀቅን እንልሃለን ብራዘር። ከምር ግን ከባድ ነበረ። መጀመሪያ ሳይሆን ፈርቼ ነበር ከምር። እናንተ የት እንዳላችሁ ለማጣራት ፈልጌ ነበረ፣ እናንተን አጣኋችሁ። እኛ በጣም አዝነንብሃል፣ ጥለን ወጥተናል። እንግዲህ የዛሬ ጉብኝታችን ይህንን ይመስል ነበረ። ይህ በእንግሊዝ የሚገኘውን ቤት እንደዚህ ባለው ሁኔታ አስጎብኝቻችኋለሁ። ሌሎችም ቤቶችን ለመጎብኘት ከፈለጋችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር ይሁኑ። ይህንን ያቀረበላችሁ ዩኒየን ቲም ነው። እንግዲህ ዋናው የዚህ ቪዲዮ አዘጋጅ ስትሪንገር ሚዲያ ይባላሉ። እንግዲህ ከኛ ጋር በመሆን እንደዚህ የመሳሰሉ ኮንተንቶችን ማየት ትችላላችሁ። እናመሰግናለን። ይመቻችሁ።